የአርሰናል አለቃ ማይክል አርቴታም ጋዜጣዊ መግለጫ እየሰጡ ነው። እጃችን ላይ ደረሰውን አሁን እናደርሳችሁ። በቀጣይ መረጃ እንመለከተዋለን። የሰሜን ለንደኑ ክለብ አርሰናል በዚህ ውድድር የዝውውር መስኮት ተጫዋቾችን በችኮላ መልቀቅ እንደማይፈልግ አስታውቋል። ማይክል አርቴታ ቡድኑ በአራት ውድድሮች ለዋንጫ እየተፎካከረ ባለበት በዚህ ሰዓት ተጫዋች የመልቀቅ ሀሳብ የለንም ብለዋል። አሰልጣኝ ማይክል አርቴታም አሁን ያላቸው ሙሉ የቡድን ስብስብ እስከ ውድድር ዓመቱ መጨረሻ ድረስ ማቆየት ዋነኛ እቅዳቸው ነው ተብሏል። በሌላ በኩል መድፈኞቹ በጥር የዝውውር መስኮት ወደ ዝውውር ገበያው ይገባሉ ተብሎም እንደማይጠበቅም ይታወቃል። ይሁን እንጂ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ለክረምት ዝውውር መስኮት እቅዳቸው ተጠናቋል ተብሏል። ቺን ጉዳይ እንመለስባታለን። አንድሪያ ቤርታም የነማንን ዝውውር ለመጨረስ ነው ገና ለክረምት ጥንቅቅ አድርገው በዝርዝራቸው ይዞ ምልመላ የጀመሩት የሚለው እንመለሳለን። ግን አርሰናል ዋናው ጉዳይ እንደ ማይክል አርቴታ የዛሬ ሀሳብ ከሆነ በጥር ተጫዋች በፍጹም አንለቅም ብለው ዛሬ ማረጋገጫ ሰጥተዋል። ጋብርኤል ማርቲኔሊ በሱ የእግር ኳስ ሕይወት ውስጥ በጣም ምርጡ ዓመት በነገራችን ላይ 2022-23 የውድድር ዓመት ነው። 15 ጎሎችን በሁሉም ውድድር አስቆጥሯል ብራዚላዊ በወቅቱ። አሁን ዘንድሮ ገና 24 ጨዋታ ላይ ነው የተጫወተው። ያኔ በ46 ጨዋታ ነው ያደረገው። አሁንም ቢሆን ከዚህ ቁጥር በላይ ጨዋታ ነው ያደርጋል ተብሎ ይታሰባል። በዚህ ውድድር ዓመትም ገና 24 ጨዋታ ብቻ ነው ያደረገው። 9 ጎል ደርሷል። 6 ግብ ነው የቀረው። ስለዚህ እሱን የምን ጊዜ ምርጡን ጊዜ ዘንድሮ ሊያሳልፍ ይችላል ወይም ዘንድሮ ሊሆን ይችላል ተብሎ ይጠበቃል። በጣም አስደናቂ የውድድር ዓመት እያሳለፈ ነው ይሄ ተጫዋች። በቀጣይ ክረምት ላይ ክለቡን ሊለቅ ይችላል የሚሉ መረጃዎች ካሁኑ እየተነፈሱ ነው። ግን ያው የክረምት ዝውውር የሚለው መረጃው ስለወጣ ስለዚህ ወደ ክረምት ሲደርስ ጉዳዩን እያጠራ ነው እንሄዳለን። ለአሁኑ ግን የአርሰናል በጣም ቁልፍ ተጫዋች እንደሆነ ምንም ጥርጥር የለውም። ከሰሞኑ የቡካዮ ሳካን ኮንትራት የማራዘም ሂደት አረጋገጠን። ከዚህ ጋር በተያያዘ በነገራችን ላይ ይሄ የፋብሪዚዮ ሮማኖ ዘገባ እንደሚያመለክተው የተለየ አዲስ ነገር አይደለም ብሏል። የቡካዮ ሳካ ኮንትራት ማራዘም ምክንያቱም ቀድሞ የሚታወቅ ነበረ። ኮንትራቱን በአርሰናል እንደሚያራዝም ከአርሰናል ጋር የመቆየትም ፍላጎትም ነበረው ተጫዋቹ። አርሰናል በዛን ያክል ደረጃ ቡካዮ ሳካን የማሳመን ዕዳ ውስጥ አልገባም እና ተጫዋቹ በራሱ በአርሰናል መቆየት ይፈልግ ነበር። የተወሰኑ የጥቅማጥቅም ጉዳዮች ካልሆኑ በስተቀር ከአርሰናል ጋር የመቆየቱ ነገር አስቀድሞም የታቀደ ተጫዋቹም በልቡ ይጠብቀው የነበረ ወይም ያውቀው የነበረ ጉዳይ ስለነበረ ነው። በአርሰናል በኩል የተጫዋቹ ቆይታ በዛን ያክል ደረጃ በጣም አስቸጋሪ አልነበረም ብሏል። ያው እንዳልኳችሁ ግን አርሰናል ቤት በቀጣይ ክረምት ማን ቡድኑ እንደሚቀላቀል ግን አንድሪያ ቤርታ ሰርተው ቀመሩን አውጥተው ጨርሰዋል ተብሏል። ይህንንም ፋብሪዚዮ ሮማኖ አረጋግጠውታል። በማርክ ጉዌ ጉዳይ ላይ ነው አሁን በስፋት መረጃዎች እየወጡ ያሉት። እንዳልኳችሁ ይሄ ተጫዋች የአርሰናል እቅድ ነው፣ ግን የጥር አይደለም። አሁን ትልቁ ጉዳይ አርሰናል ይህንን ተጫዋች በጥር የማሳመን ስራ ነው የሚጠበቅበት። አርሰናል በዓለም ደረጃ የፕሪሚየር ሊግ ልምድ ያለውን ተጫዋች በነፃ ማዘወርን እንደ ጥሩ ቢዝነስ ያዩታል። በእርግጥ የዚህ ተጫዋች መዳረሻ የተጫዋቹ ምርጫ ሆኖ ይቀርባል። መጨረሻ ላይ ጉዌ ከጋብርኤል ማጋሌሽ እና ከሳሊባ ጋር ከተቋቋመ የመከላከል ጥምረት ጋር መወዳደር ወደሚኖርበት ክለብ ለመቀላቀል ዝግጁ መሆኑ ነው። ግን ዋናው ጉዳይ ሳሊባ ማጋሌሽ የሚባሉ በአርሰናል ቤት አይነካ አይተካ የሆኑ በጣም አስደናቂ ጥምረት አለና ይህን ጥምረት በፍጹም ማይክል አርቴታ ያፈርሱታል ተብሎ አይታሰብም። ምናልባት የብቃት መውረድ ጉዳት እስካልገጠመ ድረስ በተጫዋቾቹ በኩል። ስለዚህ የማርክ ጉዌ ወደ አርሰናል የሚያደርገው ዝውውርን ራሱ እንዲወስን ይህን ጥምረት ሰብሬ ይገባለሁ የሚለው ትልቁ የሚጠብቀው ጉዳይ ነው። ስለዚህ የተጫዋቹ ምርጫ የመጨረሻው ጉዳይ ይሆናል። የዙቤሜንዲ ዝውውር ቀላል ተደርጎ የሚታይ አይደለም። እንደውም ዴሮ ስፖርት ዛሬ ይዞት በወጣው መረጃ መሰረት ዣቪ አሎንሶ ባለፈው ክረምት ሪያል ማድሪዶችን ካስጠነቀቃቸው ጉዳዮች ውስጥ አንዱ የመሃል ሜዳው እንዲጠናከር ዙቤሜንዲ ወደ ማድሪድ መምጣት አለበት የሚል ነበረ። ወደ አርሰናል ከመምጣቱ በፊት በዙቤሜንዲ ወኪልና በዣቪ አሎንሶ መካከልም ንግግሮች ነበሩ። ሪያል ማድሪዶች ዝውውሩ ወደ አርሰናል ከሄደ በኋላ እሱን ለማስፈረም ሙከራ አድርገው የነበረ ቢሆንም ግን የማይክል አርቴታ ሚና እንዲደነቅ የሚያደርግ ሪያል ማድሪድን ከሚያክል ሀያል ክለብ የአውሮፓ ሻምፒዮንስ ሊግ ላይ ደጋግሞ የነገሰም በዓለም በብራንድነት ቁጥር አንድ የሆነ ክለብ ያ በርካቶች ሊጫወቱበት የሚሹ እነ ሮናልዶ ከማድሪድ እነ ኤዲን ሃዛርድ ከቼልሲ የኮበለሉበት ማድሪድ ዙቤሜንዲ እንዳይሄድ በማድረግ ሂደት ላይ ግን ማይክል አርቴታ በጣም ትልቁን ድርሻ ይወስዳሉ ይላል የዴሮ ስፖርት ዘገባ። ማዱኬ እስካሁን ከገጠምኳቸው ተቃራኒ ተከላካዮች ውስጥ ቫንዳይክ፣ ጋብርኤል ማጋሌሽ እና ዊሊያም ሳሊባ በጣም ፈታኞች ናቸው ብሏል። ስለዚህ ሁለቱ የቡድን አጋራቸው ማጋሌሽ እና ዊሊያም ሳሊባ ከሌላኛው የተቀናቃኙ ቫንዳይክ ጋር በጣም ጠንካራ ናቸው ብሏል። ሌላው ካነሳቸው ነገሮች ውስጥ አብሬያቸው ከተጫዋቾች ውስጥ ምርጦቹን ሲመርጥ
እንግሊዛውያንን ሃሪኬን ቤሊንግሃምና ፓልመርን መርጧል። የሀገሩ ልጆች በጣም ጠንቅቅ ያሉ ተጫዋቾች ናቸው ብሎ አወድሷቸዋል። ማዱኬ ከቡካዮ ሳካ ጋር ዘንድሮ እየተፈራረቁ እየተጫወቱ ነው። በእርግጥ በጣም ትልልቅ ጨዋታ ላይ ቡካዮ ሳካን ነው ማይክል አርቴታ የሚያስቀድሙት። ግን የማዱኬ የድሪብል ችሎታ ፍጥነቱ በአርሰናል ቤት የመላመዱ ሂደት ግን ፍጹም አስደናቂ የሚባል ነው። በመጀመሪያ ዓመቱ ያለው የመላመድ ሂደት በጣም አስደናቂ የሚባል ነው። ካስታወሳችሁ ሲመጣ በትችት ደረጃ አይደለም የአርሰናል ደጋፊ ሌጀንዶች ሳይቀር በፍጹም ማዱኬ ከቼልሲ መምጣት የለበትበትም ካሉ በኋላ ግን አሁን ላይ መምጣቱ ትክክለኛ ውሳኔ እንደነበረም በርካቶች ሲናገሩ ሰምተናል። ቴሪ ዳንኤል ሄንሪ ከእንግዲህ በኋላ በሂደት ማመን አይደለም ሂደቱ እኮ እየሆነ ነው ብሏል። ስለዚህ ከዚህ በኋላ ይሄ ትረስት ዘ ፕሮሰስ ወይም ቢሊቭ ኢን ዘ ፕሮሰስ የሚባል ነገር የለም ኦልሬዲ ሀፕን አድርጓል ብሏል እና ማይክል አርቴታ ከዚህ በኋላ ትረስት ዘ ፕሮሰስ ወይም ቢሊቭ ኢን ዘ ፕሮሰስ የሚባል ነገር የለም፣ በፕሮሰሱ አምነን አልቆ አሁን ፕሮሰሱን ፍሬ እየበላን ነው ብሏል። ምናልባት ዋንጫው ነው እየተጠበቀ ያለው። ቴሪ ዳንኤል ሄንሪ ግን እመኑኝ ፕሮሰሱ አልቋል ብሏል። የአርሰናል ደጋፊዎች የስሜት እየተሰማችሁ ነው ወይ? ጻፉልን። ከአርሰናል ጋር በተያያዘ ግን የቀድሞ ተጫዋች ግራኒት ዣካም አሁንም ቢሆን እኔ የአርሰናል ደጋፊ ነኝ ብሏል። ትላንትና ቃለ መጠይቅ ነበረው። አሁንም የአርሰናል ጨዋታ እየተመለከትኩኝ ነው። ክለቡን ከምንጊዜም በላይ ዘንድሮ ዋንጫ ይገባዋል። በዚህ ውድድር ዓመት ይህንን እንደሚያሳኩ እርግጠኛ ነኝ። አርሰናል አሁንም በልብ ያለ ክለብ ነው ብሏል። ስለዚህ የአርሰናል ቀንደኛ ተፎካካሪ ክለቦችን በተቃራኒው ሲገጥም እና ራሱ አርሰናልን ሲገጥም እንዴት ይጫወታል በሁለተኛው ዙር የሚለውን ደግሞ እናያለን። ግን ግራኒት ዣካ አርሰናል ዘንድሮ ዋንጫ ይገባዋል እያለ ነው። በፕሪሚየር ሊጉ ክለብ ሰንደርላንድ ውስጥ እንደሚገኝ ይታወቃል። በአርሰናል ቡድን ውስጥ አንዱ ከሚነሳው ጉዳይ ውስጥ ይሄ የሚያስቆጥሯቸው የግብ ምንጮች በብዙዎች ዘንድ መነጋገሪያም ናቸው። በነገራችን ላይ አንድ ወቅት ካስታወሳችሁ የቆመ ኳስ አርሰናል ቤት ግቦች ከዛ ብቻ ነው የሚገኙት የሚል ትችት የሚቀርብበት ቡድን ነበረ። ከዛ በኋላ ደግሞ በራስ ላይ የሚቆጠሩ ግቦች በርከት ብለው መጥተው ነበረ። እንግዲህ አርሰናል በነኝም መንገድ ይሁን በየትኛው መንገድ ክለቡ አሁን ፍላጎቱ ዋንጫ ማንሳት ብቻ ነው። በእርግጥ እግር ኳስ በየትኛው መንገድ 3 ነጥብ ነው ይላሉ ጆዜ ሞሪኒዮ። ሳር አሌክሳንደር ቻክማን ፈርጉሰን ደግሞ በጥሩ አጥቂ ጨዋታ ታሸንፋለህ፣ በጥሩ መከላከል ዋንጫ ታነሳለህ የሚል የራሳቸው ፍልስፍና ነበራቸው። አሁን የማይክል አርቴታ ቡድን በየትኛው መንገድ ጨዋታን ማሸነፍ ቅድሚያ ይሰጣል። በእርግጥ የአርሰናል የፖሴሽን ሁኔታም በፕሪሚየር ሊግ ውስጥ በትልቁ የሚጠቀስ ነው። በደንብ ፖሰስ ያደርጋል። ተቃራኒ ሳጥን ውስጥም በርካታ ንክኪዎችን ከሚያደርጉ ከነ ሲቲም ቀጥሎ ከምናገኛቸው ክለቦች ውስጥ ይጠቀሳል። ግን በጣም አስደናቂ ነገር እንንገራችሁ። ኖቬምበር ብላችሁ ጀምራችሁ የአርሰናል ከፍተኛ ግብ አስቆጣሪ ብታዩ ማርቲኔሊ 5 አለው። ከኖቬምበር ጀምሮ ከፍተኛው ግብ አስቆጣሪ ነው። አርሰናል በተመሳሳይ ወቅት ከማርቲኔሊ 5 ግቦች እኩል ተቃራኒ ቡድኖች ራሳቸው ላይ 5 ግብ እንደዚሁ ያስቆጠሩለት በጣም አነጋጋሪ ቡድን ነው። በቤታችሁ ያላችሁን ነገር ሁሉ ታጠቁ፣ የመድፉ መለያ የመድፉ የሆነ ነገራችሁን ሁሉ ልበሱ፣ ታኬታ ገንባሌያችሁ እንዳይቀር ከኤምሬትስ በጋራ ለመዋደቅ ተዘጋጁ። በጨዋታው አብረን ነው የምንሰለፈው፣ ድምጻችሁ ይሰማን፣ ከፍ ያለው ድጋፋችሁ አይለየን። ከኖርዝ ለንደን ፎሬቨር። አንዲት የአርሰናል ደጋፊ አስተያየት ሰጪ ወንዶች የአርሰናል ደጋፊዎች የሚይዙትን ይዘው ይቋጥራሉ፣ እኔ ምንን ይዤ ልቋጥር ብላለች። ዘውዲ እኮ የማያመጡት እኮ ነገር የለም። ኧረ ተው አድማጮቻችን ተውተው። እሺ እኛን ማታወዛጉ ለአራት ዋንጫዎች እየተፋለመ የሚገኘውና አስደናቂ የውድድር ዓመትን እያሳለፈ የሚገኘው የሰሜን ለንደኑ ክለብ አርሰናል አሰልጣኝ የሆኑት ሚኬል አርቴታ ዓለማችን እየተሳተፍንባቸው በምንገኘው ውድድሮች በሙሉ ዋንጫዎችን ማሸነፍ ነው፣ ይህ ማሳካት ደግሞ ግዴታችን ነው ሲሉ ተናግረዋል። በያዝነው የውድድር ዓመት 6ኛ ዓመታቸውን በመድፈኞቹ ቤት የደፈኑት ስፔናዊው አሰልጣኝ ሚኬል አርቴታ ትልቅ ዋንጫ ወደ ሰሜን ለንደን የማምጣት ትልቅ ኃላፊነት ተጥሎባቸዋል። በሁሉም ውድድሮች ጥሩ የውድድር ዓመትን እያሳለፉ ከሚገኙ ክለቦች መካከል አንዱ የሆነው አርሰናል 21 ሳምንታት ባስቆጠረው የእንግሊዝ ፕሪሚየር ሊግ በ6 የነጥብ ርቀት እየመራ ሲገኝ አንድም ጨዋታ ባልተሸነፈበት የአውሮፓ ሻምፒዮንስ ሊግ ውድድር ደግሞ ካደረጋቸው 6 ጨዋታዎች በሙሉ በማሸነፍ በ18 ነጥቦች በበላይነት ተቀምጧል። በእንግሊዝ ከሚደረጉ ውድድሮች መካከል በሆኑት የኤፍኤ ካፕ ቀጣዩን ዙር የተቀላቀለ ሲሆን በካራባው ዋንጫ ደግሞ ወደ ፍጻሜ ለመግባት ከቼልሲ ጋር በግማሽ ፍጻሜው ይፋለማል። ለአራት ዋንጫዎች እየተፋለሙ የሚገኙት መድፈኞቹ በዚህ ዓመት ከትልቅ ዋንጫ ጋር ለመታረቅ ሰፊ ዕድል እንዳላቸው በበርካቶች ዘንድ እየተገለጸ ይገኛል።
እየተፋለምን የምንገኘው ዋንጫዎችን ለማሸነፍ ነው ሲሉ አስተያየታቸውን የሰጡት የክለቡ አለቃ ሚኬል አርቴታ ይህንን የማሳካት ደግሞ የኛ ግዴታ ነው ብለዋል። አሰልጣኙ አያይዘውም በውድድር ዓመቱ መጨረሻ የምትለካው ባሸነፍካቸው ዋንጫዎች ምክንያት ነው ያለው ሲሆን አሁን ባለንበት ሁኔታ ታሪክን መጻፍ ከፈለግን ዋንጫ ማምጣት አለብን ሲሉ ለተጫዋቾቻቸው መልእክት አስተላልፈዋል። አሰልጣኝ ሚኬል አርቴታ በዚህ ዓመት የሚጠበቅባቸው ዋንጫ ካላሸነፉ ትልቅ ጫና ውስጥ ይገባሉ ሲሉ በርካቶች የሚያነሱት ጉዳይ ቢሆንም ዓላማቸውን ስኬትን ማስመዝገብ እንጂ የጫናው ጉዳይ እንደማያሳስባቸው ከዚህ ቀደም መናገራቸው አይዘነጋም። አርሰናል ለመጨረሻ ጊዜ የእንግሊዝ ፕሪሚየር ሊግን ካሸነፈ 22 ዓመታት ያህል የተቆጠሩ ሲሆን በአሰልጣኝ ሚኬል አርቴታ ስር ዋንጫ ካሸነፈ ደግሞ 6 ዓመታት ያህል ተቆጥሯል። አርሰናል የሻምፒዮንስ ሊጉ የምድብ መሪ፣ የፕሪሚየር ሊጉ መሪ፣ የኤፍኤ ካፕ አራተኛ ዙር፣ ሊግ ካፕ ግማሽ ፍጻሜ። እንዲህ አይነት ነገር የአርሰናል ደጋፊዎች ተመልክተው ያውቁ? እንዲህ አይነት ቅብጠት የለም በአርሰናል ቤት ውስጥ ማለት በጣም ለግዠሪ ነው። ሻምፒዮንስ ሊግም ሊኖሩ ይችላሉ፣ ግን ሁለተኛ ፕሪሚየር ሊግም ሊኖሩ ይችላሉ ወይ ጥር ላይ ምናምን እጅ የሚሰጡበት ምናምን ነበር ከዚህ በፊት የነበሩት። አንደኛ ውድድሩ ኤፍኤ ካፕ ሊግ ካፕ በጊዜ ይሰራበቱ ነበር። እንዲህ አይነት ነገር ነበር የነበረው። አሁን ግን በጣም ጥሩ የሆነ ነገር እየተመለከትን ያለ ነውና ይሄ ጉዞው ይበልጥ ሊያሳምር የሚችሉ ደግሞ መልካም ዜናዎችም አብረው እየመጡ ነው። ሌሎቹ ቡድኖች ተጫዋቾች ሲጎድባቸው አርሰናል የተጎዱ ተጫዋቾች ነው እየመጡ ያሉት። ትናንትናው ጨዋታ ላይ ካቨርዝ ገብቶ ያሳየው አቋም የኮረሽ ለምን የሚያስብል ነው። እውነት ነው። የሚገርም ነው። አንቲሲፔሽኑ የሚያነብበት ኳስ ከጉዳት ይመጣም አይመስልም። በጣም የሚደንቅ ነበር እና እንደዚህ አይነት አጥቂ ኑሮ የኮረሽን መጠቀም ትንሽ ጥያቄ የሚያስነሳ ይመስላል። የኮረሽ መጥፎ ጊዜ እየመጣ ነው። እውነት ነው። የኮረሽ ከባድ ጊዜ እየመጣ ነው ራሱን ካላስተካከለ። ሁለቱም ሶስቱም እንደውም በኔ ምርጫ ሚኬሎ ሜሪኖም በየኮረሽ ቦታ ቢጫወት ከሱ የተሻለ ፐርፎርም ማድረግ ይችላል። ከሀቨርትስም ደሴም ገብርኤል ኢየሱስም ከኮረሽ በተሻለ መንገድ ቦታው ላይ ለኔ በዚህ ሰዓት ባለው እይታ ሶስቱን ነው ማስቀደመው። ግን አንድ ነገር